السلام عليكم ورحمة الله وبركاته ودنا የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አለሁ አልহামዱሊላህ። ዛሬ ብቅ ያልኩበት ምክንያት ይህ በምስሉ ላይ የምትመለከቱት ወንድማችን ሙሐመድ ይማም ይባላል። የትውልድ ቦታው ወሎ አምባሰል ጢስ አባሊማ በምትባል ቀበሌ ነውና ይህ ወንድማችን እንደማንኛውም ሰው ወጥቼ ሰርቼ ብሎ በሊቢያ አቋርጦ ለመሄድ ወደ ጣሊያን ለመግባት ይሄው መንገድ ከጀመረና ከወጣ ጀምሮ አመት ከምናምን ሆኖታል እና ይህ ወንድማችን በሱዳን አቋርጦ ሰሃራ በረሃን ሁሉን አቋርጦ ሊቢያ ይገባል። ሊቢያ ከደረሰ በኋላ በሽፍቶች እጅ ይወድቅና እስካሁን አንድ አመት ከምናምን አስቆጥሯል። ቤተሰብም እዚህ ገንዘብ አስገቡ ተብለው መላክ ያለባቸውን ሁሉ ነገር ላኩ። እዚህ አባት መሸጥ ያለበትን ሁሉ ሸጠ፣ ማድረግ ያለበትን ሁሉ አደረገ። በጣም የሚያሳዝነው ግን አባትየው እስካሁን ጎዳና ላይ ወርቋል። መሸጥ ያለበትን ሁሉ ቤቱን ቦታውን ሁሉ ሳይቀር ሸጠ። ሽፍቶቹ አንዴ 200 ሺህ አስገባ፣ አንዴ 300 ሺህ አስገባ፣ አንዴ 400 ሺህ አስገባ እየተባለ ማስገባት ማድረግ ያለበትን ሁሉ አባቱ አደረገ። ግን በቃ ይህ ወንድማችን እስካሁን ከአንዱ ሽፍታ ሲወጣ አንድ ሽፍታ እየያዘው በዚህ ልክ እየተሰቃየ ይገኛል እና አሁን ላይ ደግሞ የመጨረሻ እስከ 3 ወር ጊዜ ሊቢያ ላይ ያለ ስደተኛ ይገደላል ተብሎ የሆነ አዋጅ ወጥቷል። ስለዚህ ይህ ወንድማችን ደግሞ እንደዚህ ብር አቅርቦ ወይም ማግኘት ያለበትን ነገር አግኝቶ ከዛ ቦታ እስካልወጣ ድረስ የ3 ወር ጊዜ ገደብ ተሰጥቷል እና ይህ ወንድማችን የተሰጠው የ3 ወር ገደብ ሊያልቅ 2 ወር አካባቢ ይቀረዋል ማለት ነው እና ይህ ወንድማችን ህይወቱ በጣም አደጋ ላይ ስለሆነ እና እንዲሁ መቼም የኢትዮጵያን ህዝብ ወገኖች ይህን ወንድማችንን በመንሽለው አቅም ተረርተነው አግዘነው ካለበት እስር ቤት የሚወጣበትን ነገር ብናመቻችለት ባይነ። ምክንያቱም እስር ቤት የያዙት እነዚህ ህገወጥ ወይም እንደሽፍታ ያሉት እስከ 300 ሺህ አካባቢ ብር ተጠይቋልና ይህ ብር ገቢ ከሆነልን እንለቀዋል እያሉ ነው። ወይ ወደዛ ይሄዳል ወይ የሚመለስበት ነገር ይመቻቻል ማለት ነው። ያ ካልሆነ እንደነገርኳችሁ እስከ 3 ወር ገደቡ ካለቀ ህይወቱ አደጋ ላይ እንደሆነ ነው የተነገረውና ይህ ወንድማችን ገና እንቦቀቅላ ገና በለጋድሚው ነው ይወጥቶ ይሄ ነገር የደረሰበትና ይሄ ነገር ይደርስብኛል አላለም። ልጅ ነው ዝም ብዬ ወጥቼ ሰርቼ ብሎ እንደቀለል አድርጎ ነው እንደቀለል አይቶት ነው የወጣውና በዚህ መካከል ደግሞ ቤተሰብ በጣም ተጨንቋል። ማድረግ ያለበት ሁሉ አድርጓል። ከዛ በላይ ደግሞ ከሸጡት ንብረት ካወጡት ገንዘብ በላይ ደግሞ የልጃቸው ህይወት ያጓጓቸዋልና ቤተሰቦቹ በጣም በስቃይ እየተሰቃዩ እየተጨነቁ እያለቀሱ ነው ያሉት። ስለዚህ ይህን ወንድማችንን ደግሞ እኛ በቻልነው የኢትዮጵያ ወገኖች መተባበር መቼም ሁሌም በትብብራችን እንዲሆነውና የወንድማችንን ተባብረን ቢያንስ በቻልነው 5 ብለን ካለበት እስር ቤት የሚወጣበትን ነገር ብናመቻችለት ከዚህም ጋር ተያይዞ የተከፈተ የዋትስአፕ ግሩፕ አለ እየተዋጣለትም ነው 5 ተብሎ ተጀምሮለታል። እንዳስፈላጊነቱ እንግዲህ ኢንሻአላህ በዋትስአፕም የስልክ ቁጥር አድራሻ ነግራችኋለሁ። በዛ አማካኝነት እየተደራረግን በዛ አማካኝነት ገቢ የሚደረግለትን ያልቻለ ደግሞ እንዲሁ ዋትስአፕ ገብቶ እንደዚህ መጠቀም ምናምን ማይችልም ከሆነ ደግሞ ኢንሻአላህ ከዚህ ከምለጥፈው አካውንት ቁጥር በዚህ አማካኝነት ማስገባት ይችላል ማለት ነው። ከድር መሐመድ በሚለው አካውንት የወንድማችን ስም ደግሞ ሙሐመድ ይማም ይባላል። ይሄ በምስሉ ላይ የምትመለከቱት ወንድማችን ማለት ነው እና ይህ ወንድማችንን አሁን ካለበት ጭንቅ እናውጣው። በጣም ተጠቧል፣ ቤተሰብ ተጨንቋል፣ እሱም ያለበት ሁኔታ በጣም ያሳዝናል። ስለዚህ ይህ ወንድማችን በጨካኞች እጅ ወድቋል ማለት ነው እና በቻልነው ተባብረን ካለበት ስቃይና ጭንቀት መከራ እናውጣው። ያው ኢንሻአላህ እኛም በጭንቃችን ሰዓት መቼም ሰው እንዲሁ አይቀርምና አላህ ደግሞ እኛንም ከእንደዚህ አይነት ነገር አላህ ይጠብቀን።
አላህ ይጠብቀን እላለሁኝ። ስለዚህ ይህ ወንድማችንን በቻልነው 510 ብለን እንርዳው። ይሁን እንደነገርኳችሁ ከመጀመሪያ ጀምሮ ይህ ወንድማችን ምናልባት በልጅነት ነገሮችን ቀለል አድርጎ ሊሆን ይችላል የወጣው፣ ግን አሁን የገጠመው ነገር በጣም ከባድ ነው። እሱም ጋር የወጡ ጓደኞች ነበሩ። በዛም የሚሞትም ሙቶ የተረፈም ተርፎ ወደ ጣሊያንም በዛው አቋርጠው ይገባሉ። ስለዚህ ይህ ወንድማችን ደግሞ በዚህ ልክ ስላለ ይህ ወንድማችን ያለ ደግሞ እኛ በህይወትም ያለን ይህን ወንድማችን አግዘነው ቢያንስ ካለበት ጭንቅ ብናወጣው ባይነኝ። ስለዚህ ወንድማችንን እናግዘው፣ በቃ እናግዘው፣ አደራ አላለሁኝ። እና ከዚህም ጋር ተያይዞ ወላሂ ነው የምላችሁ እኔ በቃ ሙሉ ቃል ነግራችሁ ነገር ይህን ወንድማችንን አውቀዋለሁኝ። ከኛ አካባቢ ከኛ ሰፈር ነው የወጣውና ገንዘብ ያለው መውጣት የቻለው ወጥቷል። በርግጥ ቤተሰብ ማድረግ ያለባቸው ነገር አድርገዋል። ግን በቃ ሊያግዘው የሚችል ሌላ እህት ወንድም ምናምን ቤተሰብ የለውም። በጣም የሚያሳዝነው ደግሞ አባቱ ነው ለዚህ ሁሉ እንደዚህ ይሆነለት ያለው። የቲም ልጅ ነው፣ እናት የለውም፣ አባቱ ነው ያለው። አባቱ አሁን ጎዳና ላይ ወርቋል። በአላህ ጎዳና ላይ ወጥቷል። ቤቱን ሸጠ፣ ቦታውን ሸጠ፣ መሸጥ ያለበት ሁሉ ንብረት ከብት ምናምን ሳይቀር ሁሉ ሽጧልና ስለዚህ ቢያንስኛም ደግሞ በቻልነው አቅም እንርዳው። ሰውን ለመርዳት ሰው መሆን በቂ ነው ይባል የለ። ኢትዮጵያዊነት ባህላችን ነውና ይህን ወንድማችንን በመተባበር ቢያንስ ካለበት ጭንቅ እናውጣው ለቤተሰብ ስንል። ስለዚህ ኢንሻአላህ እኛም ደግሞ ከገባንበት ጭንቅ በያለንበት አላህ ያውጣን። እንዲሁም ደግሞ የተጨነቀች ነፍስ ትኖራለች በህመም ያሉ ኢንሻአላህ አላህ ይፈርጃቸው፣ አላህ አፊያቸውን ይመልስላቸው፣ ከጭንቀት ነፃ ይባላቸው። እና በዚህ ልክ ነው። ከዚህም ጋር ተያይዞ ቤተሰቦች ላይክ ስታደርጉ ነው ቫይራል የሚወጣውና ለእይታ ላይክ ማድረጋችሁን አትዘንጉ። እይታ እንዲወጣልኝ አሁንም ላይክ አድርጉኝ። ቤተሰብ ያልሆናችሁ ቤተሰብ በመሆን ቤተሰብ የሆናችሁም እንዲሁም እንደተለመደው ደግሞ ላይክ፣ ኮሜንት፣ ሐሳብና አስተያየታችሁን በመስጠት እንግዲህ ድጋፋችሁ አይለየኝ። አሁን ድጋፋችሁ እንደቀጠለ ነው። አመሰግናችኋለሁ። ያው ይሄ ቻናል ዋና ዓላማው ደግሞ እንደነዚህ አይነት ነገሮችን ለመርዳት ቢያንስ ካሉበት ጭንቅ ለማውጣት ሰበብ ሆኖ ኢንሻአላህ የተቋቋመ ስለሆነ በዚህ ልክ ለኸይር ነገር ስለሆነ ቢያንስ በተቻላችሁ አቅም አሁንም በድጋሚ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ እና ይሄንን ይመስላል። ይሄ ወንድማችን አሁን በድጋሚ እንርዳዋላለሁኝ። السلام عليكم ورحمة الله وبركاته.